አባታችሁ ታመጣላችሁ? አዎ ማጋለጥ አለባችሁ። ሰውየው ተወልዶ ያደገው ጊራና ነው። ምን አባሽ ታመጨልሽ? እኔን ልትነኪኝ አትችም። እስኪ ወንድ እናንተ የሌባ ተባባሪ ናችሁ። ምድረቅ የቀበሌ ልጆች፣ ሰፈርተኛ፣ መንደርተኛ፣ በመንደር የምትከለሉ ሲጀመር እናንተ መንደር ነው የምታውቁት፣ ሰው አታውቁም። እናንተ ምን አባታችሁ ታመጣላችሁ? ሲጀመር ምንም አታመጡ። እንደውም አጋለጥኩላችሁ። ባለጌዎች፣ የሰው ባለጌ። እኔ ለመንደር አይደለም የምቆመው፣ ለሰው ነው የምቆመው። ሰው መሆን ይቀድማል መጀመሪያ። ሰው በቃ ሰው ሆነሽ ተገኝ። ይሄው አያችሁ፣ እኛ ፍሬ ያፈራል። እግዚአብሔር ይመስገን። እኛ የምንቆመው ለሰው እንጂ ለቀበሌ አይደለም። እከሌ ተሰደበ ምን አባሽ ታመጨልሽ? ረግጥሻለሁ እኔ ከፈለኩ። ሌባ ደብቃችሁ ገና እሱ እናጋልጣለን። محمد شو بنغالي؟ هندي. سوري حبيبي. ستت من 16 ماري. ቁጥሩ ቃላት ነው። 055 033 7 23 8 አይደለ? እሙዬ ወይ? አዎ 050 ማለት ያው ፕላስ 966 ቆይ ከም እንደ አዲስ ማለት ነው ንገረኝ። አዎ ፕላስ 966 50 ኦኬ 33 ኦኬ 72 አዎ 738 ኦኬ 738 የልጅቷ ስም ማን ነበረ? ሳሪ ማን ነበረ ስሙ? ዚነት ነው። ያ ቃል ጉዳዩን ሲጀመር ነጃት ነው እንዴ ስሟ? ከታች ነጃት እያሉ አይ ገነት የእንትኗ ስም ነው። ታሜ የሰፈሯ ስም ያገሯ የሰፈሯ لا يمكن لهذا المشترك. ماشي. تعال صح. ደግመን ሶላት እንትን ብለው ነው ሲከፍት አንድ 5 ደቂቃ ነስቶ ወይም እየሰገደ ይሆናል። እስከዛ ራህማ የምትባል ሰው መታለች። ራህማ አንቺ ምን ልታወሪ ነው የመጣሽው? ራህማ ሚውት አንሺ። አቤት ሳራ፣ ሰላም እንዴት ነሽ? ሰላም ነው። እንዴት ነሽ? አውሪ ራህማ። አለሁ አልሐምዱሊላህ አለን። እሺ አስገቡኛል። ትናንትና ጓደኛዬ ተከታትለችው ነበርና ፎቶ አይለጠፍ ምናምን ብላችሁ ነበር። የምትጠይቁኝ ካለ ጠይቁኝ፣ ልንገራችሁ የማውቀውን ነገር ማለት ነው። አንቺ ማለት ጠይቀውኛል፣ ሴቶቹ ነግሬያቸዋለሁ። አንቺ ማለት ነው እኔ የልጅቱ ጓደኛ ነኝ። የማን ስትደበደብ ያየናት ልጅ ማለት ነው። የአይሻ ጓደኛ ነኝ። ማን ነሽ አንቺ? አማነሽ? ራህማንኛ ነው። ኦኬ ራህማንሽ፣ ቁጥርሽን ንገሪኝ። ማሲ ደውይላለ ራህማ። ማሲ ኮናት ራሷ ኮናት እቺ። ኦኬ ራስሽ ነሽ ራህማ? ጥሩ። እሷ መሆኗን ለማረጋገጥ ነው። እሺ ምን ፈልገሽ ነው የመጣሽው ራህማ? ኧረ እኔ ነኝ ራሱ። የምትጠይቁኝ ካለ የወንጀል ተባባሪ ያድርጋችሁኛል መሰለኝ። ትላንትና እንደተከታተላችሁ ማለት ነው ጓደኛዬ። እና የምትጠይቁኝ ነገር አሁንሽ ከዛ አሁን ከፖሊስ ጋር ነው የምትነጋገሪው፣ ከኛ ጋር አይደለም። ደም ጠብ የተባልሽው አንቺ ነሽ፣ እኛ አይደለንም። ኦኬ ትናንትና ያንን ሁሉ ነገር ስንለምንሽ በመመክሰም ያዳምጪ። ያንን ሁሉ ነገር ስናረግሽ ደም ጠብ ያለኝ ታዲያ ጓደኛዬ ያንን ሁሉ ነገር ስንለምንሽ አዳምጠሽ ወይ ተናገሪ ወይ እኛን እንናገር። በመጀመሪያ ደረጃ ዛሬ አሁን ላይ መጣ። ለምንድን ነው ለሷ ማብራሪያ ተሰጣሽ? ፖሊስ ስራውን ጀምሯል። መሲ አንቺ ትንሽ ተረጋጊ። ሳሬ ታውራ የማውቀውን ነገር
እሺ ስሚ ራህማ፣ ትናንትና ያንን ሁሉ ነገር ስንል አንቺ ምንም ነገር ለመናገር ፈቃደኛ አልነበርሽም። ምክንያቱም አንቺ የምታውቂው ነገር ስላለ አሁንም ቢሆን በፈቃደኝነት አዳምጪኝ። በፈቃደኝነት ከመጣሽ አንቺ ትመሰክሪያለሽ፣ መመስከርም አለብሽ። ምክንያቱም ልጅቷ ተደብድባለች። ልጅቷ ስትደበደብ አይታችኋል። ከፎቅ ሰጠን የጠራሽው አንቺ ነሽ። አንቺ ውጭ ብሎሻል። አንቺን አቅሻለሁ፣ አንቺ ዘመዴ ነሽ ብሎሻል። ውጭ ብሎሻል። አንቺ አሁንም ትመሰክሪያለሽ። እኛ የመጀመሪያ መስካሪና ችግሩ የተፈጠረው በአንቺ ምክንያት እንደሆነ አመልክተናል። አንቺም ትያዣለሽ። በደንብ አዳምጪኝ። የምታውቂው ነገር ካለ አሁንም ተናገሪ። ሰውየው ያለበትን ደውሎ ነግሮሻል። አልተያዘም። አውቀሽ ነው ያለ ነገር። እኔ ልጠይቃት ከይቅርታ ጋር ራህማ ይሰማል? ራህማ ነው ስሟ? አዎ ራህማ ነው ስሟ። ራህማ የሳውዲ ሸበካቸው በጣም ነው የሚያስቸግረው። ታሚለዛ ሸበካቸው አንቺ ያወራሽ ታዲያ ካልሰማች ምን ትርጉም አለው? ራህማ ይሰማሻል ሐቢብቲ? ቢመካከሩ ምንም አያመጡም። ጋይስ ነው ተመለስሽ አስገቢያት። ሞዴሬተር አስገባ ተባካችሁ። ራህማ ነጊ። እኛ የምንፈልገው ሰላም ነው። ምንም መድረስ እንደምንችል ከህዝብ ጋር ሆኖ ማወቅ አለባችሁ። አለቀ። አሁንም በድጋሚ ራህማ ተጠያቂ ናት። እዚህ በቂ ማብራሪያ እስካልሰጠችን ድረስ ሰውየውን ለማግኘት ፍንጭ እስካልሰጠችን ድረስ የመጀመሪያ ተጠርጣሪና ተያዥ ራህማ ናት። አብራ የደበደበችው ራህማ ናት። ራህማ ደግሞ የሰውየው ውሽማ ናት። በትዳሩ ላይ አብራ የምትኖር ናት። ስለዚህ ራህማ ናት። ራህማ ደግሞ ነጣቢ ብሎ የደወለላትም ሪከርድ ያደረገላትም እኮ ለሷ እኮ ነው። አዎ ለሷ ነው፣ ለራህማ ነው። ጥሩ። ስለዚህ ግቢ ካለሽ ግቢ። የምታውቂውን ነገር እስካልተናገርሽ ድረስ አሁንም አንቺን አሳልፈን ለመስጠት ወደኋላ አንልም። እኛ ከይቅርታ ጋር አንልም። ምክንያቱም አንቺ ነሽ ይህን ሁሉ ነገር ያመጣሽው፣ አንቺ ነሽ ደውለሽ የተናገርሽው፣ አንቺ ነሽ ከዛን አልፎ ተርፎ ደግሞ ውጭ እንድትባይ የተባልሽው አንቺ ነሽ። እዚህም በቂ መረጃ ስጭን ስንልሽ እምቢ ብለሻል። ለዚሽ ለልጅ መደብደብ፣ ለዚሽ ለልጅ እንደዚህ መሆን የመጀመሪያ አንቺ ነሽ። ስለዚህ አሁንም የምታውቂው ነገር ካለ አሳልፈን እንስጥ። ሰውየውን ንገሪ፣ ያለበለዚያ ግን አንፋታሽም። አሁን ልጅቷ ተገኝታለች። ያው ጋይስ ደውል ታሚ። ቆይ ቆንስላ በደንብ መረጃ እስከሚሰጠን እየጠበቅን ነው ጋይስ። ቆንስላ ይምጣ። ለዛ ነው ጠብቁን አንድ ጊዜ። ራህማ ነይ ግቢ፣ ነይ ግቢ። ግቢ ራህማ አለሽ ካለሽ ግቢ። መሲ ወይ ደግሞ ደውይላትና ግቢ ቢያት አለች። የት አለች? ነይ ግቢ። የት አለች? የለች። ገስት ካላከች ፕራይቬት ናት። ሲጀመር ፕራይቬት አድርጓለች። ታሜ ደውልልኝ። ገስት ላኪ። እሺ ሳርዬ ደወልኩኝ። ልጅቷ ተገኝታለች። አዎ ግን ቆዩ። ከቆንጽላ ሙሉ ማረጋገጫ እንፈልጋለን። አናምንም በእንትን ተረጋጉ ጋይስ። መሲ ደውይ ለራህማ ለምትባለው። አሁን ማነሳም ማሪ ያንቺ ራህማ የት አለች? ራህማ ነይ ግቢ፣ ተመለሰሽ ግቢ። ሶላት ሰዓት አልጨረሰም ገና። ሶላት የኢሻ ገና ገብተው ሊሆን ስለሚችል ሐረም ነው እንትን የሚለው እዛው መዲነተል ሐረም። ትንሽ ተረጋግተን እንደውልለታለን። ችግር የለውም። መሲ ለራህማ ደውል። እሺ ደውልላት። አለች። የት አለች? ካለች ገስት ትላክ። ምክንያቱም ፕራይቬት ናት። ፕራይቬት አድርጋ ነው የመጣችው። አይ እያየኋት ነው። እስካሁን አልመጣችም። የለችም። ሳሪ ተገኘች ልጅቷ? የምር አዎ ተገኝታለች። ራህማ ነሻ?
በስርዓት አውሪሻ። አሁን ለምትጠይቁት ጥያቄ ታሜ ጠይቃት። ራህማ ይሰማሻል? ለምን አትገባም? ጠይቁኝ፣ አወራለሁ። طيب እሺ፣ አንቺ መጀመሪያ ሁሉንም ነገር አይተሻል፣ ሁሉንም ነገር ታውቃለሽ አይደለ? አዎ፣ ያየሁትን እኮ ነገሬያቸው ነበር። የደረሰባትን ነገር በሙሉ አይተሻል አይደለ? ይሄው ጓደኛዬ ጋር ነበርና የደረሰባትን ሁሉ አይተናል። ሲደበድባት ነበር። ይሄን ያህል ማለት ደግሞ እስኪፈስ ለምንድን ነው አንቺ ያላመለከትሽ? ለምንድን ነው ያልተናገርሽ? ለምን አላመለከትሽም? ለኢትዮጵያ ኤምባሲ ወይም ለፖሊስ ጣቢያ ለምንድን ነው ዝም ያልሽው? እኛ ለማመልከት አቅም የለንም። እኛ ህግ ወጥ ነንና ሲደበድባት እዛ ለመገልገል ሞከርን። ለፖሊስ ጣቢያ ካልሆነ እህቴ፣ ለፖሊስ ጣቢያ ካልሆነ ለምን ለኢትዮጵያ ኤምባሲ አላመለከትሽም? እኔ እኮ የማውቀው ነገር የለም። በዛን ሰዓት እኛ ተደናግጠናል። ጓደኛዬ ጋር ነው የወጣነው፣ እነሱ ወጥተው ካበቁ በኋላ ማለት ነው። ስለዚህ አንቺ ወንጀል እያየሽ ፊት ለፊትሽ ማለት ዝም በማለትሽ ማለት የወንጀል ተባባሪ ነሽ ማለት ነው። ወንጀለኛ ነሽም አንቺ። ታዲያ እንደዛ ከሆነ እኔ ብቻ እኮ አይደለሁም ጓደኛዬ ማለት እኮ ያነት እኮ እኛ ከቤት የምንሮጥ ገዛና ማፊ ሙሽኪላ። ሁለታችሁም እዛ የነበሩ በሰዎች በሙሉ ማለት ነው ወንጀሉን እያዩ ልጅቷ ደሟን እየፈሰሰ ልትሞት ምንም አልቀራትም። እናንተም እያያችሁ ለማንም ሳታሳውቁ እዚሁ መጣችሁ ትክክለኛውን ነገር እየተናገራችሁ አይደለም። አሁን ሰውየው የት ነው ያለው? ሰውየው እኮ ለኛ አናውቅም። መጀመሪያ የትነት ተጣፋና እኔና እሷ ልጅቱ ጓደኛዬ ከኋላ ነው የወጣነው። እሷ መጀመሪያ በወጣችበት ሳናያት እሱ የለ ሲወጣ እኔና እሷ ጓደኛዬ ሻራ ላይ ወጣነው። ሰው የለም፣ አራታችን ብቻ ነበር በሰዓቱ ላይ ማለት ነው። ተማም ተመልሶ ደወለልሽ ኑ እና ደሙን እጠቡት ጠረጉት ምናምን እያላችሁ ነበር አይደል? ደውሎልኝ አይደለም፣ በዋትስአፕ ሪከርድ ነው ያደረገው። ጓደኛዬ ጋር እያለን እኔ ተይሻለሁኝ ደሙን እጠቡት እጠቡ አለ መጀመሪያ። ከዛ መጨረሻ ላይ ደሙን እጠቡት ምናምን አለ። ሪከርዱን አብሬ እሷ አለችና ስነግራት ከዛ ቁልፉን ጠይቄው አለች ጓደኛዬ። ቁልፉን የጠየቀችው እንግዲህ እሷ ሻንጣዋን ለማንሳት ይሆን አላውቅም። ሻንጣዋን እሷን ሳሌ በሰዓቱ ላይ ማለት ነው። ከዛኛ ቁልፉን ነው እንጂ የጠየቅነው ወይንም ደግሞ ልናጥባ አይደለም በሰዓቱ ላይ። እሺ መሲ ሪኮርዱን ትላክልሽ፣ የሰውየው አድራሻው ስልክ ቁጥሩን ሪኮርዱን በሙሉ ትላክልሽ፣ አንቺ ጋር አስቀምጪው። ቮይሶችን ትልኪልኛለሽ ራህማ? ስሚ ራህማ፣ ከተጠያቂነት ነፃ ለመሆን ንገር ያመሲ። ከተጠያቂነት ነፃ ለመሆን የምታውቀውን ኢንፎርሜሽን ሁሉ መናገር አለባት። አንድ ራህማ፣ ይኸውልሽ አሁን ልጅቷ በፖሊስ ቁጥጥር ስር ናት። እየሰማሽ ነው አይደለ? በሰዓቱ የነበራችሁ ሁላችሁንም ነው የሚለቅሟችሁ። እኛ እንደ ሀገር ዜጋ ነው እያናገርንሽ ያለን ነው። ስለዚህ አንቺ ስልክ ላይ ሰው የላክልሽን ሜሴጆች እንዳለ ዋትስአፕ ላይ ላኪልኝ አሁን ማለት ነው። ዛሬ ያለችው ነገር ትክክል ነው ራህማ። አንቺ ማለት ከዚህ ተጠያቂ እንድድኑ ከፈለጋችሁ ማለት ነው ሰውየው ግዴታ ማለት ማስረከብም አለባችሁ። ለፖሊስ ጣቢያ ካልቻላችሁ ለኢትዮጵያ ኤምባሲ ያለበት ሁሉንም ኢንፎርሜሽን ለኢትዮጵያ ኤምባሲ ስጡ። አለበለዚያ ማለት ነው እናንተ ከተጠያቂ አትድኑም። አትሊስት በዚህ ነገር ጥሩ ነገር አድርጉና ሰውየው ማለት እንትን ስጧት፣ ለኢትዮጵያ ኤምባሲ ስጡት። ሰማሽ ራህማ? ወይ አንቺ ስልክ ላይ ያለውን መረጃ አሁን ላኪልኝ፣ ፎቶዎቹንም እንደገና ደግሞ አንቺ ስልክ ላይ ያለውን መረጃ እንዳለ። አሁን የምትፋጠጡት ከሳውዲ ፖሊስ ጋር ነው። ይሄ ደግሞ ራህማ እናት ትሙት ለአንቺ ጥሩ አይደለም። ልጅቷ ኦልሬዲ ፖሊስ ወስዶ አሳክሟታል። አሁን እናንተን ነው የሚያድናችሁ። ከዛ ሁሉ ነገር ግን መረጃውን ለኛ ስጭን፣ እኛ ደግሞ ለኤምባሲዎቹ እንሰጣቸዋለን። እኔ እኮ ፎቶ እንደዚህ እኮ ትናንትና ታውቄችሁ ነበረ። እኔ ሪካርዱን ያደረገልኝን ከፈለግሽ እዚህ ያለ ካሁን አሰማችኋለሁ። ኦኬ፣ ሪካርዱን አሁን ላኪ። አንቺ ፎቶውን የለኝ የቤት ባለቤት ነው፣ እኔም ነዋሪ ነኝ። ሳሪ ትጠይቃት፣ ይሄ ፎቶ ነው የሱ? አዎ ብለዋል። አዎ ባልየው እኮ እሱ ነው ብሏል። ባልየው ራሱ ነው ብሏል። ያችኛይቱም ልጅ አዎ ብላለች። ማሪ ሰኒዬ ራሱ እኮ ነው ራሱ ነው። እሺ ለጊዜው አሁን መሲ ቮይሱን ትክፈቱ። አሁን ከመላከዋ በፊት ወዳጂ ቮይሱን ትክፈቱ። ቮይሱን ላኪልኝ ቶሎ በይ። እሺ ትክፈተው እዚህ ምስለው ትክፈተው። በኢሞ
ባይሞ ከፈለክ ስለዚህ ኖ የዋትስአፑን ራሱ ነው ሼር የምታረጊልኝ ከፈለገች በተከዳረገልኝ የመለስኩለትን እና ይህን ደግሞ ለማጠባት ስበን አይደለም እንደው ቁልፉን ጠይቄው እስኪ ካለበት ስትለኝ ጠይቀዋለሁ። እኔ የማይወሽኝ ኦኬ ሪካርዱን ላኪልኝ እኮ ነው። ራህማ ምን ፍጡር ነሽ? ሪካርዱ ለምን ሼር አታረጊም? ነው እጅሽ አለበት አንቺ ላረግች ነው ታረጋጊ። እኔ እኮ አላረግም አላልኩም። መሲ ስሚኝ፣ አስረግጠሽ ንገሪያት። አሁንም ሰውየው ያለበትን ቦታ በባሌም በቦሌም ብላ በተለየ ነገር ብላ እስካላመጣሽ ድረስ ከራህማ ራስ ላይ አንወርድም። ማዘዣ ወጥቶበታል። ተባባሪ የተባለ እሱን አውቃለሁ የሚል ሁሉ አጋልጡ ተብሎ ፖሊስ ማዘዣ ወጥቶበታል። ስለዚህ በደንብ አዳምጪ በያት። ፍንጭ ልሰጠን ይገባል። የምንፈልገው ከራህማ ነው። ምክንያቱም ራህማ ነች ለዚህ ሁሉ ነገር ተጠሪ። ከዛ ውጪ እንደነገርኩሽ ነው። በሁለተኛ ደረጃ ደግሞ አለ የምትለውን ቮይስ ሁሉ ትላክልሽ፣ የሚስቱን ቁጥር ትላክልሽ፣ ወይም ሚስቱን ታገናኘ። ያለበለዚያ አሁንም ከራህማ ራስ ላይ አንወርድም። ራህማ በደንብ ላኪልኝ። ትንሽ ነው ታይ። ኦኬ ሚስቱ ዛሬ ምንድን ነው ያለችሽ? ሚስቱ ጋር አልተገናኘንም አልተገናኘንም። ዛሬ በዋትስአፕ አውርታችኋል? በዋትስአፕ እኮ ያወራሉ። ታዲያ ይዛለች ነው ሚስቱ እኮ ዛሬ እሱ ቮይስ አድርጎልሽ የለ? ኧረ አላደረገልኝም። ከዛ ወዲህ እኮ ተገናኝተን ሪከርዱን ልልክልሽ አይደል? የዛን ሰዓት ብቻ ሪከርድ አደረገ። ቁልፉ የት ነው ብለን ነው የጠየቅነው ማለት ነው። ቁልፉ የት ነው ብዬ ሪከርድ ሳስቀምጥለት ከዛ በኋላ የለም ማለት ነው። በስልኬ መጥቶ አያውቅም። ካለበትም እኔ አላውቅም። ሚስቱም እንደዛው እንደዚህ ትናንትና ነገር ተገናኝተን አናውቅም። በዋትስአፕ ግን አውርታሻለች እሷ የኤምባሲ ሞክር መቼ አሁን ጠዋት? ኧረ ሊያወራችኝ። እሺ ቶሎ ትልኪልኝ ሪካርዱን። ሌላ ከዚህ ሸበካችንን እየተሰራ ነው። ጠይቅ ከእነሽ ታብቅ ሸበካ ምንድን ነው? እንዴት በዋትስአፕ ካለ ሸበካ ልክልሻለሁ። ኔትወርክ ማለት ነው። ኔትወርክ ኦኬ ኔትወርክ ነው። እሺ ይሄ አፕሊኬሽን ስለሆነ እናስተራ ነው። ትንሽ ታብቅ ልክልሻለሁ ተባባሉ ማለት ነው። አዎ ራህማዬ ግን በመስመር ነው የደወልኩልሽ። የምትቆጥረዋን ነገር ታሳቢ አድርጊያት። አይዋ ብሽሪ ራህማ አሁን እነሱ እየሰሙ አይደሉም። በልጁ ውሽማሽ ነው? እስኪ ንገሪ። ውሽማሽ ነው? አቤኔ ህፀኔ እንደዚህ የምኖር ነኝ እንጂ ባለትዳር ነኝ። እሱ ውሽማ አይደለም። ግን ይወድሽ ነበረ። እንዴት አወቅሽ እንደሚወደኝ? እሱንማ አውቃለሁ። የታደሰ ይሙት እሱን እንኳን እኔ አውቃለሁ። ችግር የለውም። ያንን እኛ አንቺ አልታወቅሽ ድሮ ችግር የለውም። እንኳን አወቅሽና እኛ የለንበትም። እኔ እንደዚህ ነከረብ ግን አይ እሱ ሲጠይቅሽ አንቺ አልፈልግም ምናምን ብለሽዋል። ለባልሽም ነግረሽዋል ይሄንን ወሬ አይደለም? የት ወሬ ማለት እንደሚፈልግሽ ደግሞ የሰማሁት ሌላ ነገር ነው። ይቺ የተደበደበችው ልጅ ሚስጥራቸውን ታውቃለች። ለዛ ነው እንትን ያሏት። ራህማ እጁ አለበት። ትክክል። ሚስጥራቸውን ታውቃለች። ገባሽ? ግንኙነታቸውን እሱ ባለትዳር ሆኖ ማተሉት። እስኪ ዝም በሉ። እሷ እኮ እየተሰማ ላውጣጣ እኮ ነው። ጸጥ በሉ እናንተ። ምን አልሽኝ? ኔትወርክ የተቋርጦ ነበር። ምን አልሽኝ? እሺ ስሚማ ራህማ ማለት አንቺ ፍቅር የለብሽም፣ እሱ አለበት። የተጣላችሁት ግን በቻርጅ ነው የእውነት? እስማ እኔ ነገራችኋለሁ። ሲነት የለችበትም ከነገሩ ይሁን ፍቅረኛ ሲወድሻል የምትይውን ነገር ታዩና ያንን እኛ አጣህ ጌታችንን የሚያቀልና ማለት ነው። እና በቻርጅ የተጣለነው ደግሞ እሷ ሲነት የለችበትም። በነገራችን ላይ እሷ የተመታችው ለምን ሪከርድ አደረግሽኝ ተብላ ነው እንጂ የሶስታችን የግላችን ነበር ጠቡ ያለ ማለት ነው። ምን አይነት ሪከርድ አድርጋችሁ ነው ለዚህ ሁሉ ለድብደባ ይዳረጋት? ግን ሌላ እኮ ሪከርድ አደረገችበት። ድምጻችንን ነው ሪከርድ አደረገችው። ምን እያወራችሁ ነው? ሪከርድ የተደረጋችሁት ምን እያወራችሁ? ሪከርድ የተደረግነው ሶስታችን እያወራን እያለ ስለ ሶስት ማለት ነው ስለጠፋው። እሺ
እያወራን ተሽክ እነሱ ሶስታችን ማለት ነው። አይሻ እሱን እያወራን እያለ እሷ ከሌት ነበር ማለት ነው። ከዛ እየተነጋገርን እሷም አይሻ እኔ ጋር ትንሽ እንትን ብለን ነበርና እንደዚህ እኔ እያስቸገርኳት መስሏት ትንሽ እንትን ብሏት ነበር ማለት ነው። ከዛ እሱ ሰምቶናል፣ ከላይ ስንጫጫ ሰምቶናል እና ወረደ ከላይ ያለው ፎክስ ላይ የሚኖርበት ማለት ነው። ግን ታዲያ ለምንድን ነው ቤት ውስጥ ለየት ያለ መስተንግዶ ላንቺ የሚያደርግልሽ? ማለት የኢጃዛ ቤት ከሆናችሁ ለምን ላንቺ እንክብካቤ ለየት አደረገ? እንክብካቤ አይደለም መሄድ እሱ ለሁላችንም ነበር በዛት ማለት ነው። ይሄ ተፈጠረና ነው። አይ አንቺ ነሽ ውስጥ አንቺ ነሽ ሞር የምትቀራረቢው እና የሆነች ነገር የለችም ብለሽ ነው ማሪ? አንተ ዘይት የለም እሱ ከሁላችን ነገር የሚቀራረበው ሁላችን ነገር እኮ ነው የሚቀራረበው። አይንሻ በይ ወኔ በይ ሁላችንም ጋር ይቀራረባል። ጤነኛ ነው ግን